የምር እሺ በጣም አመሰግናለሁ ይገርማል ተመርቄ 3 አመት ሞልቶኛል አንተ ግን ከተመረክ ይኸው በአንዴ ስራ አገኘ ድንገት አውርተን ፊቷ ልውጥ አለብኝ ምን አይነት ጥላ ነው ማለት ንቅሳቱ ከኔ ስራ ጋር ምን ያገናኘዋል ድርጅታችሁን ሊወክል የሚገባው መልካም ሰበና እንጂ ማንነት አይደለም እሺ ንቅሳትም ሆነ ሌላ ያልተገባ ነገር ማድረግ ፈጽሞ የተከለከለ አሁን ለመፍትሄ ብለህ ለማጥፋት ብለህ ወደ አጉል ነገር እንዳትገባ ሰይፍን የሚያነሱ በሰይፍ ይጠፋሉ ተብሎ የተጻፈው አላነበብክም እንዴ በደንብ አይታችሁታል ሰውነቱን አይታችሁታል እኔም ወዳቸው 2 ንቅሳቶች አሉ